ሰላም እንዴት ናችሁ? ሰማይ ውሃ ነው እያልን በተደጋጋሚ ስንናገር አንዳንዶቻችሁ ትስቃላችሁ፣ አንዳንዶቻችሁ ደግሞ ማስረጃችሁ ምንድን ነው የሚል ነው። ያው ሳይንቲፊክ የሆኑ ማስረጃዎች አሉ፣ ሜንስትሪም ሳይንስ ከሚናገረው ውጪ ማለት ነው። እነሱን የምናያቸው ይሆናል። ግን ከመጽሐፍ ቅዱስ የቱ ጋ ነው ሰማይ ውሃ እንደሆነ የሚናገረው ብላችሁ ማስረጃ ለምትጠይቁ ሰዎች የመጀመሪያው ማስረጃ የሚሆነው ዘፍጥረት ላይ ነው። ኦሪት ዘፍጥረት አብዛኛው ጊዜ የሚጠቀሰው ማለት ነው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 6 እስከ 8 ጀምሮ ያለውን እዚህ ጋር አስቀምጥላችኋለሁ። ብታነቡ ሰማይ ውሃ እንደሆነ ትረዳላችሁ። ከዚህ ውጭ ግን ሌላ ቦታዎች ላይም በብዛት ተጠቅሷል። እስኪ ለዛሬ አንድ ቦታ ያለውን ነገር ላንብብላችሁ። ይሄን የምታገኙት መዝሙረ ዳዊት ምዕራፍ 48 ቁጥር 3 እና 4ን ዝም ብዬ ላንብብላችሁ። 4 ላይ ነው ያለው፣ ግን ከቁጥር 3 ጀምሮ ላንብብላችሁ። ፀሐይና ጨረቃ አመስግኑት፣ ከዋክብትና ብርሃን ሁሉ አመስግኑት ይላል። 4 ላይ ደግሞ ሰማያ ሰማያት አመስግኑት፣ የሰማይ በላይም ውሃ ይላል። አያችሁ አይደል? እዚህ ጋር ምን እንደሚል የሰማይ በላይም ውሃ ይላል። እነዚህንና የተለያዩ ቦታዎች የተጠቀሱ ነገሮችን እንግዲህ በማያያዝ ቢብሊካል ኮስሞሎጂ ምን ይመስላል ብላችሁ ኮንስትራክት ለማድረግ ስትሞክሩ ነው እንግዲህ ይሄን የመሰለ ነገር የሚሰጣችሁ። አንደኛ የምትረዱት ነገር ሰማይ የምትሉት ነገር ውሃ እንደሆነ ነው። እንደውም በደንብ በዲቴል ራሱ ክፍልፍሎች አሉት። ጠፈር እያለን የምንገልጸው ፈርማመንት፣ ከዛ በኋላ ሃኖስ፣ ከዛ በኋላ እያሉ ይቀጥላሉ። የመላእክት ከተማ እንዲህ የተባሉ ያሉ ቦታዎች አሉ አይደለ? እነዚህን ሁሉ እያንዳንዱ ነገር ያነበባችሁ ኮንስትራክት ስታደርጉት የሚሰጣችሁ ነገር ይሄ ስለሆነ ነው። እንደዚህ አይነት ነገሮችን ደግሞ በተደጋጋሚ የምንናገረው ለምን መሰላችሁ? ይሄ አሁን ተቀብላችሁት ያላችሁት ሪያሊቲ ወይም ደግሞ መሬት ክብ ነች የሚለው አስተሳሰብ ማለት ነው አይምሯችሁ ውስጥ የተቀረጸው በድግግሞች ነው፣ ወይም ደግሞ ኢንዶክትሪኔሽን በምንለው ነገር ማለት ነው። ከልጅነት ጀምሮ ስለዚህ ነገር አይምሯችሁ ሰብኮንሽስ አይምሯችሁ ውስጥ ገብቶ ያለ ነገር ስለሆነ በቀላሉ ለመፋቅ በጣም አስቸጋሪ። ስለዚህ በድግግሞች ስለሌላ ነገር ሲነገራችሁ ወይም ደግሞ ስለ ትክክለኛው ነገር ሲነገራችሁ አንደርስታንድ ስለምታደርጉት ነው። የተለያዩ ማስረጃዎችን እየጠቀስን የመጽሐፍ ቅዱሳዊ ሳይንቲፊክ የሆኑ ማስረጃዎችን እየጠቀስን በተደጋጋሚ የምንናገረው ለዛ ነው። ይሄ ነገር በቀላሉ ከአይምሮ ስለማይለቅ ማለት ነው። ሰማይ ውሃ ነው። ይመቻችሁ።